ይመኙ ነበር፣ ይጠብቁ ነበር መሰለህ። ኢየሱስ ክርስቶስ መጥቶ ከሮማ የቅኝ ግዛት ነፃ ያወጣናል ብለው ይረዱና ያስቡ ነበር። ስለዚህ ኢየሱስ ክርስቶስ በመጣ ጊዜ እነሱ አላወቁትም፣ አልተረዱትም። የትንሣኤ ጌታ ፈጣሪ መሆኑን አልተረዱትምና አልተቀበሉትም። አንዳንዶች ሌላ ይመጣሉ ይጠብቃሉ፣ ሌሎች ደግሞ ህዝባችን አሳተብን፣ ቤተ መቅደሱን ማወከ ብለው ተቃወሙት። እንዲሁም መጨረሻም ገደሉት። ስለዚህ ምንድነው ማለት ነው? የአይሁድ ካህናት አለቆች የሚባሉት ወይም ሰዱቃውያን የሚባሉት እና ደግሞ የአይሁድ መምህራን የሚባሉት ብዙ ጊዜ በምኩራብ በህብረተሰቡ ዘንድ በምኩራብ እየተገኙ የሚያስተምሩት ፈሪሳውያን ይባላሉ። በቤተ መቅደሱ በሰለሞን ቤተ መቅደስ ተገኝተው ቁርባንና ስርዓት የሚፈጽሙት ደግሞ የካህናት አለቆች ይባላሉ። እነ ቀያፋ ለምሳሌ። መምህራን ከሚባሉት የፈሪሳውያን የአይሁድ ፈሪሳውያን ውስጥ ደግሞ ማን ይባላል? ለምሳሌ አንዱ ኒቆዲሞስ ይባላል። እሱም መምህር ነው። እነዚህ አዋቂዎችና ምሁራን የሚባሉት ፈሪሳውያን ይባላሉ። እና እነሱ ሁሉም ሁለቱ ሰዱቃውያንም ፈሪሳውያንም ኢየሱስ ክርስቶስን ተቃወሙት። ግን የድህነት የትንሣኤ ፈጣሪ ኢየሱስ ክርስቶስ መሆኑን አላወቁም ነበር። መጨረሻ ምን ሆኑ ማለት ነው? ስርዓት መፈጸምን ቀርቶ ቤተ መቅደሱን ፈርሶ እነሱም እስከ ህዝባቸው ተሰደዱ። ሰዱቃውያንም እስከ መጨረሻው ጠፉ። ከዛ በኋላ ፈሪሳውያን የሚባሉት ከስደት በኋላ 2000 ዓመት ተሰደው ተበትነው ከስደት በኋላ እንደገና ደግሞ በቅርብ ሰዓት የዛሬ 70 ዓመት አካባቢ መጠው ተሰብስበው ሀገር መስርተው አሁን እየታገዱ ነው። ህዝባቸውንም የህዝባቸውን ተቋም እምነታቸውንም አስጠብቀው እየታገዱ ነው። እና አሁን ወደ አማራ ህዝብ ስንመጣ የአማራ ህዝብ ብዙ ትግሎችን ብዙ ለውጦችን አካሂዷል። በተለይ ከ1960ዎቹ ወዲህ ጀምሮ ኃይለሥላሴን ለማስወገድ አማራ ህዝብ ተሳትፏል። ደርግን ለማስወገድ ተሳትፏል። ኢህአዴግን ለማስወገድ ተሳትፏል። እና ያ ሁሉ ከንቱ ኪሳራ ነበር። ለምን? ጠላትና ወገን አልተለየም ነበር። ማን ነው ጠላት ማን ነው ወገን አይታወቅም ነበር። ስለዚህ አሁን ላይ ግና ምንድነው ለአማራ ህዝብ ትክክለኛው የትንሣኤ የመድኃኒት መርከብ አሁን የፋኖ ትግል ተጀመረ ትግል። ስለዚህ አሁን ምንድነው ይህንን የፋኖ ትግል ወይም የትንሣኤ መርከብ እንደመደገፍ ወይም ደግሞ ወደ መርከብ በመምጣት በመግባት በመሰባሰብ እንደማጠናከር እና የሚገባውን ሁሉ ጠጠር እየወረወረ ሚናውን እንደመጫወት ምን ይላሉ የሃይማኖት አባቶች? ስለ ሰላም ይሰብካሉ። ሰላም ነው የምንፈልግ ይላሉ። ሰላም ግን ከራቀ ቆይቷል። ሰላም መራቁ ምልክቱ ደግሞ ምንድነው? ካህናት የተቀደሰ ቦታ ውስጥ ስርዓት የሚፈጽሙ ካህናት ሳይቀር ቤተ መቅደስ ይሞታሉ። በጣም አንዲት ምሳሌ መጥቀስ ይቻላል። በዝቋላ ገዳም ቤተ መቅደስ ገብቶ አባ ገዳ የሚመራው ቡድን ገዳይ ቡድን ቄሮ ሸኔ የሚባል ኦነግ የሚባል ቡድን ገብቶ ይገላል። ቤተ መቅደስ ነው የተከበረ ቦታ። ስለዚህ የሃይማኖት መሪዎች ምንድነው አሁን ምንድነው ማድረግ ያለባቸው? ስለ ሰላም አይደለም አሁን የሚሰሩ። አሁን የሰላም ጊዜ አይደለም። አሁን የትንሣኤ መርከብ ተጀምሯል። አሁን ጊዜው የጦርነት ነው። ስለ ሰላም መሰብኩ ይተውትና እንደ እስራኤል ህዝብ ከመበተናቸው በፊት የተመለሳቸውን ፈርሶ ተቃጥሎ የሚያስተዳድሩትን ህዝብና የሚመሩትን የሚያሰሙትን ህዝብ ከማስተዳዳቸው ወይም ከመጥፋታቸው በፊት ምንድነው ማድረግ ያለባቸው? ይህንን ትግል መደገፍ ያለባቸው። እንደገና ደግሞ ሌሎች ደግሞ ከካህናትና ከመንፈሳዊ አስተማሪዎች ውጭ ያሉት የህብረተሰብ ክፍላችን ደግሞ እነዚህ አክቲቪስቶቻችን፣ ምሁሮቻችን፣ ሌሎችም ለጊዜው ሰላም ያለ መስሏቸው ስለ ሰላም እየሰበኩ አሁንም ይህንን የትንሣኤ መርከብ ከመጎተት ይልቁን ሁሉም አውቆ ተረድቶ የአሁኑ የአማራ ትግል ልዩ ነው።
ብቸኛ በኢትዮጵያ ውስጥ ኢትዮጵያን ከመፍረስ የሚገላግል ወይም ደግሞ የሚያድን ብቸኛ የትግል የትንሣኤ የድህነት መርከብ ፋኖ መሆኑን አውቆ ሁሉም የፋኖን ትግል በቀጥታ የሚሆን በተዘዋዋሪ መደገፍ ነው ያለባቸው። ስለዚህ ወደ ጥያቄ ስመጣ የአማራን ህዝብና የእስራኤልን ህዝብ ውድቀት ያመሳስላል ወይ ያልኩትም በዚህ ምክንያት ነው። ትንሣኤውን ልክ የእስራኤልን ትንሣኤ የጀመረውና ያበሰረው ቤንጉሪዮን የተባለ ሰው እንደሆነ ሁሉ አሁንም ደግሞ የአማራን ህዝብ ትንሣኤ የጀመሩት ወንድሞቻችን እነ አርበኛ ዘመነ ካሴ፣ እነ አርበኛ መከተው፣ እነ አርበኛ ዋርካ ወዳጄ እንዲሁ በጎንደር ያሉት ሁሉንም እነሱ ጀምረውታል። እነሱ ከጀመሩት ደግሞ ሁላችንም እኛም ደግሞ እየተቀበልን እየተቀባበልን ዳር ማድረስ ያለብን እንጂ እንደ እስራኤል ህዝብ ተሰደን ቤተ መቅደሱን ተቃጥሎ ህዝባችን ተበትኖ ለታሪክ እንዲወራልን እስከሚወራልን ድረስ መጠበቅ የለብንም። ጥሩ። የገዳ መሪዎች አሁናዊ የማታገያ ስልታቸው ኩሽ የሚል ማታገያ ስልት ጀምረዋል። ለምንድን ነው ይህንን የማታገያ ስልት የወረራ አዲስ መንግስትና ህዝብን ግዛት ለመመስረት ይህንን ኩሽ የሚለውን ቃል ለምንድን ነው መጠቀም የጀመሩት? በጣም ጥሩ። አሁን ይህንን መሰለ ወደ ነገድና የቋንቋ ምደባ እንምጣ። አሁን ይህን ነገድና የቋንቋ ምደባ ስንመጣ መሰለ ነገድ በመጽሐፍ ቅዱስ እንደተቀመጠው የኖህ ልጆች 3 ልጆች አሉ። ኩሽ፣ ካም፣ ያፌትና ሴም የሚባሉ ልጆች አሉ። 3 ካም፣ ያፌትና ሴም የሚባሉ 3 ልጆች አሉ። ከነዚህ 3 ልጆች እንግዲህ እንደሚባለው ምንድነው ርስ ሲሰጣቸው ወይም ደግሞ የኑሮ አቅጣጫ ሲሰጣቸው ያፌት የኤዥያ አሁን ኤዥያ የሚባለው አካባቢ እነዚህ እነ ጃፓን፣ እነ ኮሪያ፣ እነ ሩሲያ፣ እነ ቻይና ይዞ ያለውን ሀገር ያፌት ሲባል፣ አውሮፓውያን የሚባሉት ደግሞ ይሄ አሁን አሜሪካን ጨምሮ እነ እንግሊዝን እነ ፈረንሳይን ጨምሮ ደግሞ እነሱን ደግሞ ማን ሆነ? ሴም ሆነ። ካምሳ ካም ደግሞ አፍሪካዊ ጥቁር የጥቁር ህዝብ የካም ልጅ ማን ነው? ኩሽ ነው። ስለዚህ አፍሪካ የጥቁር ህዝብ ሀገር ነው፣ ኩሽ ነው። ስለዚህ በመጽሐፍ ቅዱስ በታሪክ በነገድ ይሄ ነው። ደግሞ ወደ ቋንቋ ምድብ ስንመጣ ደግሞ በ1960ዎቹ አካባቢ አሜሪካዊ የስነ ልሳን ተመራማሪ ጆሴፍ ኤች ግሪንበርግ የተባለው ምሁር የቋንቋዎችን ልሳን ግንኙነት፣ መደባለቅ፣ መለያየት በማጥናት ምድብ ሰርቷል። የሴም፣ የኩሽ፣ ሌሎችም ምድቦች አሉ። ይህንን ምድብ ደግሞ የገዳ ሰዎች ደግሞ በጣም ፈለጉት። በወቅቱ የፈለጉበት ምክንያት ምንድን ነው? ገዳ የሚመራው ቡድን በኢትዮጵያ ታሪክ ውስጥ ወይም በኢትዮጵያ የታሪክ የስልጣኔ መዝገብ ውስጥ ፈልጎ ያጣው ነገር አለ። እሱ ምንድን ነው? የሚመራው ቡድን ታሪክ ከ16ኛው መቶ ክፍለ ዘመን በፊት በመዝገብ ተመዝግቦ አልተገኘም። ስለዚህ ምንድን ነው ማድረግ ያለባቸው እነሱ? ኢትዮጵያ ውስጥ የተመደቡ የቋንቋ ምድቦችን ለምሳሌ የኦሮምኛ ቋንቋ፣ የአገው ቋንቋ፣ ሌሎችም ወደ ደቡብ አካባቢ ያሉ አንዳንድ ቋንቋዎች በምን ተመድቧል? በኩሽ ተመድቧል። እንደጋ ደግሞ የአማርኛ ቋንቋ፣ የትግርኛ ቋንቋ፣ የጉራጌ ደግሞ በሴም ተመድቧል። ስለዚህ ምንድነው እነሱ ከ16ኛው መቶ ክፍለ ዘመን በፊት ፈልገው ያጡትን እንመራዋለን ወይም ህዝባችን ነው የሚሉትን ጎሳና ዘር ታሪኩን መዝገብ ላይ ፈልገው ስላጡት ምንድነው ማገኘት የፈለጉት ማቀላቀል የፈለጉት ምንና ምን የነገድ የህዝቦችን የነገድ ምድብና
የቋንቋ የጥናት ምድብን መቀላቀልና ማደናገር ነው የፈለጉ ህዝባችን። ያ ምንድነው? ኦሮምኛ ቋንቋ ከኩሽ ከተመደበ አገው ደግሞ የአገው ቋንቋ ደግሞ ከኩሽ ስለተመደበ፣ ስለዚህ የአገው ስልጣኔ የኩሽ ስልጣኔ ነው፣ የኩሽ ስልጣኔ ደግሞ የኦሮሞ ስልጣኔ መሆን ይችላል። ስለዚህ አገው ኩሽ ነው፣ ኦሮሞ ኩሽ ነው። ስለዚህ አገው ኦሮሞ ነው። ስለዚህ ኦሮሞ የሚሉት ስለዚህ ምንድነው ብለው ደመደሙ ማለት ነው። ታሪኩ እዚህ በኢትዮጵያ ታሪክ ውስጥ ከላሊበላ ዘመን አንስቶ ነበረ የሚል ድምዳሜ ነው ወሰዱ። ከዛ በኋላ ይቀጥሉበታል ደግሞ። ስለዚህ ኩሽ ማለት ኦሮሞ ነው፣ ኦሮሞ ማለት ኩሽ ነው ብለው ደመደሙና ከዛስ ስለዚህ ኢትዮጵያ የኩሽ ሀገር ናት። ሲም የተባሉት ደግሞ አማራና ትግሬ ደግሞ አገራቸው የመን ነው፣ እዛ ነጭ ናቸው በሚል ድምዳሜ ህዝባችን ጭራሽ ታሪኩን ሰርዘው ማንነቱን ሰርዘው አገር አልባ ለማድረግ ከፍተኛ ስራ ዘመቻ ከፍተዋል። ግን እውነታው ግና አፍሪካ ውስጥ የጥቁር ህዝብ ብቻ መኖሪያ ነው። ነጭ የሚባል ህዝብ የለም። ሴም ማለት ነጭ ህዝብ ነው። የአማርኛና ትግርኛ ቋንቋ እና ጉራጌ ቋንቋ ሴም ውስጥ የተመደበው ህዝቡ ሴም ሆኖ ሳይሆን ቋንቋ ነው። እነዚህንም ሰዎች ናቸው ያጠኑት፣ የሰዎች ጥናት ነው እንጂ ግኝት አይደለም፣ ተፈጥሮ አይደለም። ሴም ሆኖ የተመደበው ቋንቋ በ1960 መጥቶ ምሁራን ያጠኑት ምድብ እንጂ ይኖረ የተገኘ ተፈጥሮ አይደለም። ሴም ሆኖ መመደቡ እነሱ ግና የኛ ቋንቋ ሴም በመመደቡ እነዚህ ማለካ ኢትዮጵያን መጥቶ ይወሩ ናቸው፣ ስለዚህ ከሀገራቸው እናደርሳቸዋለን ብለው ይፎክራሉ፣ ይዝታሉ፣ በሚዲያም ያደነጋግራሉ። ከዛስ ደግሞ በዝና ያቆሙ አክሱም የሚለውንም ደግሞ ቃል መሰንጠቅ ጀምረዋል። አክሱም ማለት አካሱም ነው፣ ስለዚህ ኦሮሞ ነው። እዛ ደግሞ ግብፅ ሄደው ደግሞ ግብፅም የኩሽ ስልጣኔ ነው። ኩሽ ስልጣኔ ማለት ደግሞ የኦሮሞ ስልጣኔ ነው። ስለዚህ ሲና የበረሃ ነው፣ የሲና በረሃ አባ ሲና ነው። አየው ቃል መሰንጠቅና ማመሳሰል ጀምረዋል። እውነታው ግን ይሄ አይደለም። እውነታው ምንድነው? የአንድ ህዝብ ታሪክ ስልጣኔ የሚገኘው በመዝገብ ተመዝግቦ። ለምሳሌ የአማራን ህዝብ ታሪክና ስልጣኔ፣ የትግሬን ህዝብ ታሪክና ስልጣኔ፣ የጉራጌን፣ የጋሞን፣ የከፋን የታሪክ ህዝብ ታሪክና ስልጣኔ ልፈልጋል ተመዝግቧል። ከአክሱም ዘመን መንግስት አንስቶ እነዚህ ህዝቦች የአክሱም ነገስታት ያስተዳደሩት፣ የላሊበላ ነገስታት ያስተዳደሩት፣ የሸዋ ነገስታት ያስተዳደሩት ህዝብ ናቸው። መዝገባቸውና ታሪካቸውን ሲፈልጉ ከዛ መዝገብ ነው የሚሄዱት። እነሱ ግና መዝገብ ፈልገው ሲያወጡ እየተማመሳሰል የገቡት የህዝቦችን ነገድ ምድብና የቋንቋ ምድብ ነው ማደባለቅና መቀላቀል የገቡት። ይህን ያልተማረ ምንድን ነው ይሄ ያልገባውና ያላወቀውን ህዝባችን ለማደናገር ሚዲያውን አጫንቆት ነው ያለው በዚህ። ስለዚህ የኦሮሞ ፖለቲከኞች ኩሽ የሚለውን አይዲዮሎጂ የፈለጉበት ምክንያት እነሱ በ16ኛው ክፍለ ዘመን ይዘውት የገቡት ጎሳ ታሪክና ስልጣኔ ከኢትዮጵያ ታሪክና ስልጣኔ መዝገብ ውስጥ ፈልገው ስላጡት ያንን ጎሳ የዛንን ጎሳ ታሪክና ስልጣኔ መሬት ውስጥ ለማሳስ ሲባል ነው ኩሽ የሚለውን የፈለጉትና ኩሽን ደግሞ ከአገው ጋር ወስደው የሚያገናኙ። አገው ደግሞ የአክሱም ልጆች ህዝብ ነው። የላሊበላ ገዢዎች ህዝቦች ልጅ ነው። የሸዋ ንጉሶች ልጅ ነው። ወጉም ባህሉም ስልጣኔውም የጽሁፉን የሚጠቀመው የጽሁፉም አንድ ነው። ከትግራይ ህዝብ፣ ከአማራ ህዝብ፣ ከጉራጌ ህዝብ አይለይም። ስለዚህ ዋናው ነጥብ ነው። ይህን የኩሽ የሚለውን አይዲዮሎጂ የፈለጉበት ምክንያት ለማደነጋገር። ሌላው ጥያቄያችን ምንድን ነው? ለምንድን ነው የገዳ የሚመራ ቡድን አሁን ስለ አገውና ስለ ቅማንት ብዙ ጊዜ ደጋግሞ ኩሽ ናቸው የሚል ተደጋጋሚ በዚህ በሁለቱ ህዝቦች መካከል ሽብልቅ ለማኖር በአማራ ህዝብና በአገው ህዝብ፣ በአገውና በቅማንት መካከል እንዲሁም በአማራና በቅማንት መካከል ሽብልቅ ለማኖር በጣም ጥረት ያደርጋል። በእውነቱ የቅማንት ህዝብና የአገው ህዝብ ከአማራ ህዝብ ስልጣኔ ተለይቶ ይታያሉ ወይ ገዳዎች እንደሚሉት? በእውነት በጣም ጥሩ። ለሚያስተውል ሰው አይለይም። አንድ ህዝብ አንድ የሚያሰኘው ምን መሰለ? የመጀመሪያው የህዝብ ስልጣኔ መጀመሪያ የሚባለው ፊደል ነው። ፊደል ቀረጻ ነው። የአገው የአማራ ህዝብ
የትግራይ ህዝብ፣ የጉራጌ ህዝብ የአክሱም ነገስታት የአክሱም መሪዎች ልጆች ናቸው። ፊደልን ከአክሱም ነገስታት የተቀበሉት ነው ወይም የቀረጹት ነው። ራሳቸው ቀርጸው እውቀታቸውን፣ ታሪካቸውን፣ ስሜታቸውን፣ እውቀታቸውን በታሪክ እየሰነዱ ለረዥም ጊዜ ያስተላለፉ ህዝቦች ናቸው እንጂ ገዳ እንደሚለው በ16ኛው ክፍለ ዘመን ይዟቸው እንደገባው ጎሳዎች የአገው ህዝብ የራሱ የፊደል እና የታሪክ ስልጣን የለውም ማለት አይደለም። እሱ ግን ምንድነው የሚያደነጋገረው? አገውን ከጎኑ ቅማንትን ከጎኑ የሚያሰልፍበትን ምክንያት የቋንቋ ምድብና የነገድ ምድብን በማቀላቀል የአገው ቋንቋ ልሳኑ ነው። ልሳኑ ከኩሽ ስለተመደበ ይህንም ሰው ነው የመደበው። በ1960ዎቹ ጆሴፍ ግሪንበርግ የተባለ አሜሪካ የስነሳን ምሁር የመደበውን ይዘው አንተ የኩሽ ነህ፣ አገው ኩሽ ነህ፣ ቅማንት ኩሽ ነህ። ስለዚህ አንተ ደግሞ ኩሽ ከሆነ ደግሞ ኦሮሞ ነህ። ለምን ኦሮሞ ቋንቋ ከኩሽ ስለተመደበ በሚል ከአማራ ህዝብ ከትግራይ ህዝብ በማንነት በስልጣኔ አንድ ከሆነው ህዝብ ነጥለው ለማውጣትና ከጎናቸው ለማሳለፍ ይጥራሉ። ግን ይሄ አይሆንም። ለምን? የአንድ ህዝብ ታሪክና ስልጣኔ አንድነት የሚቀደውና የሚመሳከረው ከመዝገብ ነው እንጂ ዝም ብሎ ቋንቋው ወይም ስልጣኔው የኔ ይመስላል ብሎ ወዶ ማመሳሰል ይቻላል። ለምሳሌ እናንሳ። ለምሳሌ የአማራ እና የትግረኛ ቋንቋ ከሴም ተመድቧል። ለምሳሌ ከሴም የተመደበ የአሁኑ የባቢሎን የአሁኑ ኢራቅ ህዝብ የመጀመሪያው ባቢሎን ህዝብ አኬድኛ ነው ቋንቋ። አኬድኛ ከሴም ነው የተመደበ ቋንቋ። ግን የባቢሎን ህዝብ ስልጣኔ ግን የአማራና የትግራይ ህዝብ ስልጣኔ ሊሆን አይችልም። የባቢሎናውያን ወይም ደግሞ የአኬዳውያን ስልጣኔ ሊሆን ይችላል። ቋንቋው የተመደበው ምሁራን ናቸው የመደቡት። የአኬድኛንም፣ የትግርኛንም፣ የጉራጌኛንም፣ የአማርኛንም በሴም ብሎ በአንድ የመደቡት ምሁራን ናቸው። ስለዚህ አንድ የአማራ ፖለቲከኛ ብድግ ብሎ አይ የአማርኛ ቋንቋ ሴም ስለሆነ የአኬዳኛ ደግሞ ሴም ስለተመደበ ስለዚህ አኬዳውያን አማራ ናቸው፣ የባቢሎን ስልጣኔ የአማራ ስልጣኔ ማለት ይቻላል። በተመሳሳይ አንድ የትግረኛ ፖለቲከኛ ብድግ ብሎ ባቢሎን እኮ የትግሬ ስልጣኔ ነው። ለምን? የባቢሎን አኬድኛ ቋንቋና የትግርኛ ቋንቋ ሴም ስለተመደበ ስለዚህ የባቢሎን ስልጣኔ የኛ ነው ማለት አይችልም። በተመሳሳይ እነዚህ አባገዳ የሚመራው እና አሁን የኦሮሞ ብልጽግና ፓርቲ የሚመራው ቡድን ምንድነው? ታሪክና መዝገብ የሚያመሳክሩበት መዝገብ ሲያጡ የቋንቋ ምድብን ወሰዱና የአገው ህዝብ ቋንቋ ኩሽ ላይ ስለተመደበ የኩሽ ስልጣኔ የኦሮሞ ስልጣኔ ነው። ለምን? የኦሮሞ ቋንቋ ኩሽ ላይ ስለተመደበ ብለው ደምድመዋል። በቃ ዘግተዋል። ለዚህ ደግሞ አጠናክረው እየሰሩ የአገውን ህዝባችን ታሪኩ መዝገቡ ስልጣኔው ከአማራ ህዝብ ከትግራይ ህዝብ ተነጥሎ የማያውቀውን ህዝባችን ለመነጠል ከፍተኛ ስራ ሰርተዋል። ኦኤምኤን ላይ የአገውኛና የቅማንተኛ ተወላጆቹ አስቀምጠው ገና 2008 አካባቢ ላይ ቃለ መጠይቅ አድርጎላቸው ነበር። ምንም የማያውቁ ሰው ልጆች አስቀምጠው እናንተ ምንድን ናችሁ ይሏቸዋል። እነሱ ደግሞ የመከሯቸው እና የነገሯቸው ሰው እኛ ኩሽ ነው ይሏቸዋል። ትግራይ ህዝብ የአገው ህዝብ ታሪኩም ስልጣኔው መዝገቡም አንድ ነው። በአንድ ስርዓት ነው ያደገ፣ በአንድ ወግ ነው፣ በአንድ ባህል ያደገ አንድ ነው። ስለዚህ ይህንን እውነታ ደግሞ እኛ ማጋለጥ አለብን። ህዝባችን የአገው ህዝባችን የአገው እናቶቻችን ባህላቸው ወጋቸው ከአማራ እናቶች ከትግራይ እናቶች ወግ ባህል አይነጠልም፣ ተነጥሎ አይታይም። የስልጣኔያቸው የወጋቸው የስርዓታቸው መሰረት አንድ ነው መዝገቡ እና ይመስላል። በጣም ጥሩ እናመሰግናለን። ለአረግልን ቃለ መጠይቅ በቀጣይ እንገናኛለን። እናመሰግናለን። እኔም አመሰግናለሁ።